የምን በር? የቤቱ በር ነው። ማን ነው የሚያንኳኳው? ማን ነው የሚቆረቆረው? እኔ ምን አውቃለሁ? ምናልባት አስከሬኑ ይሆን በር እየቆረቆረ ያለው? እኔም እኮ እሱን ብዬ ነው የፈራሁት። ምን ያስቅሻል? አስከሬን የሚባለው እኮ የሞተ ሰው ነው። የሞተ ሰው እንዴት ነው በር የሚቆረቆረው? አላቅም፣ ብቻ በጣም እየተንቆረቆረ። ስለፈራክ ነው እንጂ ማንም እኛ ቤት መጥቶ አያውቅም። ይልቅ አሁን ተኛ። እኔ ምን አውቃለሁ ሰኒ፣ ግራ ገባኝ እኮ። ተነስ፣ ልብስን ልበስ። እሺ ተነሽ። ቆይ ግን አስክሬኑ ከሆነ ምንድን ነው የምናደርገው? የሞተ መግደል ያቅታል እንዴ? ሰኒ አትልጂ በእናትሽ። ኃይሌ ሞቷል፣ አትጨነቅ። እና ማን ነው እየቆረቆረ ያለው? እኔ ምን አውቃለሁ? አንተ ጋር አይደል እንደ ያለሁት? እስቲ ቢያንስ ልብስን አስተካክለው። ምን ያደርግልኛል? ወደ መቃብር መሄድ ከሆነ መቼስ ዘንጫ ልታይበት። ሰውዬ እስቲ ተረጋጋ። እኔ እጄ በር ልክፈት። ማለቴ ብቻዬን እዚህ ያለውን ነገር አይቼ ልምጣ። የትም እንዳትንቀሳቀስ። ይገርማል። ድመቷ ናት። ምንድነው የሚያስቅሽ? አንተና እና እኔ ምን ሆኜ ነው የማስቀው? እኔ ምን አስቃለሁ? መጥረጊያውን እንዴት እንዳያስከው ታውቃለህ? ግን አንቺ ዱላው አያይዜ ምኑ ጋር ገረመሽ? ይሄን አክል ፈሪ ነህ? ፈሪቼ እኮ አይደለም። ኧረ እባክህ አይደለም እንዴ? ድንገት ሳላስበው ተደናግጬ ስለወጣሁ። እና አሁን ለአንተ ስል ነው ባሌን የገደልኩት? ወንድ ስለሆንኩ መሰለኝ ምቶች። እንዴት አደርሽ? እግዚአብሔር ይመስገን ጋሼ፣ እንዴት አደርክ? እግዚአብሔር ይመስገን። ምን ነው በጠዋት ወጣሽ? ጋሼ ነቅቷል እኮ። ትናንት አይደል የወጣሁት? እንዴት? ምን እንዴት አለው? ለእኔ የምትጨነቀው እኮ አንተ ነበርክ። ቆይ ብዙዬ፣ ሰናይት ውጪ ብላ አባረረችሽ? ለዛውም ሳይውል ሳያድር ነው። ቆይ እንዴት? ጋሼ እሷ እኮ ባለቤት ናት። ወይኔ ኃይሌ፣ ይሄንን ያህል አልተዋወቅንም ማለት ነው። እንግዲህ ምን ታደርገዋለህ? ባለ ጊዜ ሆና ነው። በገዛ ቤቴ ሰው ብዬ ባስጠጋዋት ትጫወትብኝ። እሷ አሁን ላይ ጥገኛ ሳትሆን ሚስት ናት፣ ሊያውም ባሏ የሞተባት ሚስት። ቆይ ምንድነው የምታወሪው? በእሷ ሀሳብ አንተ ሞታል። ስለዚህ ሙሉ ንብረቱን የመውረስ መብት አላት። አልተዋወቅንም። ስባሪ ሳንቲም አታገኝም። ክፉ መሆን እሷን መሆን ነው። ዝም ብለህ በሰላማዊ መንገድ ጨርሰው። በፍጹም እንደዛ አይሆንም። ለምን ጋሼ? ይሄንን እሳት የለኮሰችው እሷ ራሷ ናት እና በለኮሰችው እሳት ደግሞ ራሷ ተቃጥላ ትጠፋበታለች። ጋሼ ምን እያልክ ነው? ይሄውልሽ ብዙዬ፣ እሷ ማወቅ ያለባት እንደሞትኩኝ ነው። መቼም ከዚህ በኋላ ወደዛ ቤት አልመለስ። ልናገርስ ብል በየት በኩል? አላወቀችኝም። ክፉ መሆን ከፈለኩኝ ሴጣን ራሱ የምቀናብኝ ሰው እንደሆንኩ አልገባትም። ለማንኛውም በቃ አሁን ተረጋጋ። እሺ፣ ለማንኛውም አሁን የሆነ ቦታ ቁጭ ብለን ቁርስ እንብላ። ከዛ ቀጣይ ምን ማድረግ እንዳለብን እንነጋገርበታለን። እሺ እንሂድ።
እኔ ነኝ፣ ብሩክ ነኝ። ምን ብሩክ? እንዴ በዚህ ሳምንት ትሰራለህ? በሩን ክፈቹና እንነጋገር። እኔ አልከፍትም። እንዴ ለምን ለምን ትለኛለህ እንዴ? በዚህ ሰዓት መጠቅ እንድከፍትልህ ትፈልጋለህ እንዴ? አውቀሽኛል አይደል? ቆይ እስቲ አንተ ሰውዬ የምታስበው ነገር አለ እንዴ? ማለት ኃይሌ የሌለበት ሰዓት ወደዚህ ቤት እየጠበቅክ የምትመጣው ለምንድን ነው? እኮ እኔ ብሩኬ ነኝ። ኃይሌ የሌለበት ሰዓት እየጠበቅኩ የምመጣው? አዎ ከኔ ምንድን ነው የምትፈልገው? ሰናይት በሩን ክፈችው። አልከፍትም። ከዚህ አልሄድም ካልክ እሪ ብዬ ነው ጎረቤት የምጠራው። ምን ሆነሻል? ሰውዬ ሄድልኝ አልኩ እኮ። ስለ ኃይሌ ላናግርሽ እፈልጋለሁ። እኔ ደግሞ ላናግርህ አልፈልግም። አንተ የጓደኛህ ሚስት ስትመኝ ትንሽ አይከብድህም? አረ ፈጠረሽ ተረጋጊ። እንዴ አሁን ከዚህ ትሄዳለህ? አትሄድም? ምን ነክቷት ነው ልጅቷ? ሰውዬው የት ሄደክ ነው? እሺ ውዜ ሻይ ይምጣልሽ? ቡና? እኔ መች ቡና ጠጥቼ የማውቀው ነው ጋሽ። ቆይ ትናንት እኮ ነው የወጣሽው። የት አደረሽ? ዘመድ ጋር ነው ያደርኩት። ሌላ ምን መሄጃ አለ? ላደረግሽልኝ ነገር ግን እንዴት እንደማመሰግንሽ አላውቅም። ቀኑን ሙሉ እያመሰገንክ ልትውል ነው እንዴ? አይደለም ቀኑን ሙሉ እድሜ ልኬን እንኳን ባመሰግንሽ የመረካ አይመስለኝም። አይ እግዚአብሔር በእኔ ሰበብ ላይ ያድን ፈልገው ነው እንጂ እኔ ምንም አላረኩም። እሱን ተይውና ልትገለኝ እንደነበረ እንዴት ነው ያወቅሽው? ጋሼ መግደል ብቻ አልከው እና እሷ ልቧ ከሸፈተ ሰነባብቷል። ምን እያልሽኝ ነው ብዝዬ? በየቀኑ ቤት ወንድ ይዛ እየመጣች አልጋ ላይ ስጨፍር አይደል እንደምትሉ? ምን የኔ ዋሰኒ? ጭራሽ ታቆላምጣታለህ? አዎ ሰናይት። በፍጹም ይሄንን አታደርገውም። አይ ጋሼ እኔም እንደማታምነኝ ስላወቅኩኝ ነው እስከዛሬ ጸጥ ያልኩት። ቆይ ምንድነው እያወራሽ ያለሽው? አንተ ለምሳ እንደማትመጣ ከነገርካት ቀኑን ሙሉ ከወንድ ጋር ነው የምትውለው። ምን እያደረገች? አንድ ወጠምሻ አለ በብዛት ጊዜ የሚመጣው፣ እንዲሁም አልጋው ላይ ሁሌ ሲጨፍሩ ነው የሚሉት። እንዴ ምንድነው እየሰማሁ ያለሁት? ጋሼ ምን ላድርግ? ከቶ ክፉ ሴት ገጥሞ እኮ ነው። እንዴት ስትል ምን እንዴት አለው ጋሼ? አንቺ ይሄንን እንዴት አወቅሽ? እኔ አይደለው እንዴ ምግብ እየሰራው እዛው መኝታ ክፍል መወስድላችሁ? ታዲያ ይሄንን እያወቅሽ እስከ ዛሬ ድረስ ለምን አልነገርሽኝም? እንኳን ያኔ አሁንስ ነግሬ መች አመንከኝ? ይሄንን ያህል ድፍረት ከየት ነው ያመጣችው? እኔስ ምኑን አውቄ? እንደው ልገልህ እንደሆነ ሳውቅ ግን እንዴት ክው እንዳልኩ። ቆይ እኔን ለመግደል እንዳሰበች ቀድመሽ እንዴት አወቅሽ? መጀመሪያ አካባቢ ምግብ አምጪልኝ ሲሉ አጓጉል ሰዓት ደርስባቸው ነበር። እኔም እስከ መጨረሻው ሰማቸው ነበር። አሁን እያወራሽ ያለሽው ስለ ሰናይት ነው? አዎ። ከዛ የምሰማው ነገር ሱስ ሆነብኝና እኔም ተደብቄ ሰማቸው ነበር። የሰማሁት ነገር እንዴት እንደሚያስደነግጥ አትጠይቀኝ። ቆይ ምን ነበር ያወሩት? ምን ነው? መነጋገር አለብን። በዚህ ሰዓት ምንድን ነው የምንነጋገረው? ሰኒ እስኪ መጀመሪያ ተረጋጊ። እንነጋገራለን ትላለህ እንዴ? ብዙ ደቂቃ አይወስድም። እሺ ምንድን ነው? አሁን የእውነት እንደምታፈቅሪኝ የማውቅበት ጊዜ ደርሷል። መድኃኒት ነው እንዳትለኝ ብቻ። አዎ ሰኒ፣ ከዚህ በኋላ መሳቀቅ አልፈልግም። እሺ ግን መቼ ላድርገው? ዛሬ ማታ አድርጊው። እሺ አደርገዋለሁ። ምን ታደርጊያለሽ መሰለሽ? መጀመሪያ እራት ብለሽ ቆንጆ ምሽት ታዘጋጃለሽ እና ከዛስ? ይህን መድኃኒት መጠጥ ውስጥ ጨምሯለሽ ማለት ነው። ከዛ በኋላ እንደ ስካር አድርጎ በዛው ይወስዷል ማለት ነው። ኃይሌ በጣም አዝናለሁ። ዛሬ ምሽት የመጨረሻ አስተንፋሽክ ነው። ሰኒ አሁን በነፃነት ፍቅራችንን የምናጣጥምበት ጊዜ እየደረሰ። በትክክል ሁሉም ነገር በአንቺ እጅ ላይ ነው ያለው።
ትንሽ ስህተት የህይወት ዋጋ ያስከፍላል። ምንም አይነት ነገር ስህተት አልሰራም፣ በጥንቃቄ አደርጋለሁ። አውቃለሁ፣ እኮራብሻለሁ። አንተ አድርጊ ብለከኝ የማላደርገው ምንም ነገር የለም። እንግዲህ የሰማሁት ይሄንን ነው። ይገርማል። አንቺ ባትኖሪ እኮ ይሄንን ሙቼ ነበር። ግን ደግሞ አለህ በህይወት። ስለዚህ ይቅር ለእግዚአብሔር በል። በፍጹም እንደዛ አይሆንም። አሁን እሷን መበቀል ምን ይሉታል? እግዚአብሔር ሁለተኛ እድል ሰጥቷል። የፈጣሪን ሳይን መውጋት አይደል? እንደውም እግዚአብሔር የሚያዝንብኝ ለዚህ ስራዋ እኔ እሷን መቅጣት አቅቶኝ ለሱ የምሰጠው ከሆነ ነው። ጋሼ እኔ ካንተ አላውቅም። አንዳንዴ እቀድማለሁ ሲባል መቀደምም አለ። አባባልሽ አልገባኝም። ሰናይት በጣም ክፉ ሆናለች። ድጋሚ እድሉን ብታገኝ ቀድማ ነው የምትገልህ። አሁን የሞኝነቴ ጊዜ አልፏል። የእሷ ተራ ነው። ገድዬዋለሁ ብላ ስትመጻደቅ እንዴት በቁሟ እንደመገላት እኔ ያሳያታል። ሻይ ቀረ እንዴ? ማነሽ? ቶሎ አምጪልን። የራስ ጉዳይ ስትፈልግ እድሜ ልክ አትምጣ። እገለዋለሁ። ወይኔ ኃይሌ፣ የገዛ ቤትን ለማየት ጭራሽ እንደ ሌባ ተደብቀ ይሆን? ጋሼ ለምን ገብተህ መንቅረህ አታስወጣትም? አይ እንደዚህ በቀላሉማ አይሆንም። እንደሱ ከሆነ ደግሞ መናደዱ ምንም አይጠቅምም። ረጋ ማለት ነው። ልክ ነሽ። ረጋ ብዬ የእጃቸውን ልሰጣቸው ነው የሚገባው። አሁን ታዲያ እዚህ ምንድን ነው እየሰራን ያለ ነው? አላውቅም፣ ግን እዚሁ ቁጭ ብለን የሚገባኝ መውጣው ልናይ ነው። ያሰብከው ነገር አለ ጋሼ? ምንም የለም። ስነግርህ ነው። ጋሼ እንዲሁም ስፈልግን የመጣው። በዚህን ሰዓት እንዴት ነው በር የምትዘጉት? ጋሼ በእግዚአብሔር አንድ ነገር ልንገር። እና ውስጥ ገብተና ትነግሪኝም? ውስጥ መግባታችን ለኔም ላንተም ጥሩ አይደለም። ቆይ ምንድነው ብዙዬ? ምን ሆነሻል? አሁን የምነግርህ ነገር እንድታምነኝ እፈልጋለሁ። ምንድነው? እግዚአብሔርን ብለህ ቃል ግባልኝ። እግዚአብሔርን አምንሻለሁ። ሰናይት ልትገል ነው። ቆይ ምንድነው የምታወሪው? ጋሼ እግዚአብሔርን ብለሃል። እና ብለሽስ ምን እያልሽ እንደሆነ ታውቆሻል? ሰናይት ጋር እራት ለመብላት ቀጠሮ አላችሁ አይደል? አዎ። ምን ነው? ሰናይት የፍቅር ጊዜያችሁን እያዘጋጀች ያለችው መኝታ ክፍል። ቆይ ሳሎንስ? እንደነገርኩ ነው። ልትገል ተዘጋጅታ እየጠበቀች ነው። እውነትሽን ነው የምታወሪው? አዎ ጋሼ። አሁን አንድ ነገር አድርግ። ምን ላድርግ? ሰናይት በመርዝ ነው ልትገል ያሰበችው። እና መርዙን ወይን ውስጥ ጨምራበታለች። እኔ ገብቼ ወይኑን እስከምቀይረው ድረስ ሰናይትን አንተ እዚያ ቆያት። ከዚያስ? ከዛ በህይወት ካለ ሌላውን ነገር አንተ ታረጋግጣለህ። በጣም ጥሩ። ያልሽኝ ነገር እውነት ከሆነ እንዴት እንደምጫወትባቸው አሳያቸዋለሁ። መድኃኒቱ እንደ ስካር አድርጎ ነው የሚገለው ሲሉ ሰምቻለሁ።
እንዴ ለራሴ እኮ ነው የጠቀመኝ። ቢሆንም ታምነኛለህ ብዬ አልጠበቅኩም ነበር። አንቺ ግን እንዴት ነው ሀሳቡ ይመጣልሽ? እኔ አላቅም ብቻ በያለኝና እንደዛ አልኩ። ለማንኛውም በጣም አመሰግናለሁ። ደግሞ እንደገና ጋሼ ምን ላድርግ ብዙዬ፣ ሌላ ቃል አጣሁልሽ እኮ። ያው ጋሼ ላዳውን ተደግፎ የቆመው ሰውዬ ነው። አይ ይቅርብኝ። ታዲያ ምን ሆነሃል? ሰኒ ምንድነው? እንዴት ነው እንደዚህ ተረጋግተሽ መቀመጥ የቻልሽ? ማለት አስክሬኑ እኮ እስካሁን እንደጠፋ እና ቢጠፋስ? ፈልገን አግኝተን መቅበር አለብን። የት እናገኘው? ቤት ውስጥ እኮ ፈለግ ነው። የት እንደምንፈልግ አላውቅም፣ ግን ሰዎች ቀድሞ ካገኙት ችግር ነው የሚሆነው። እኛ ከሱ ጋር ምን አገናኘው? ሰኒ አንቺ እኮ ሚስቱ ነሽ። የኔ ፍቅር ለምን አትረጋጋም? እንዴት ነው መረጋጋት የምችለው? እኔን አታምነኝም? አንቺንም አምንሻለሁ፣ ግን ደግሞ አስክሬኑ ግዴታ ተገኝቶ መቀበር አለበት። ቆይ አልሞተም ብለክ እየተጨነክ ነው እንዴ? እንደሱ ማለት ይሳይ ወንዴ፣ አንተ ባመጣኸው መድኃኒት እርግጠኛ ከሆንክ በእኔ ደግሞ የበለጠ እርግጠኛ ሁን። እሺ ቆይ ሌላ ሰዎች ካገኙት እኮ ችግር እንዳይፈጥርብን የፈራሁት። ፍቅር አንተ ምንም ነገር መጨነቅ የለብህም። ዝም ብለን ፍቅራችንን በነፃነት እናጣጥ። ከዛስ እየተቻከልን ስህተት መስራት የለብንም። ሁሉንም ነገር ተረጋግተን ማሰብ አለብን። እሺ በቃ በደንብ እንዴት እንደራለ ቆይ ይጠቅመን ታውቃለህ። አሁን ምንድን ነው የምናደርገው? አሁን አንቺ ወደ ዶክተር ቤት ትሄጃለሽ። ለምን? ምን ላድርግ? እዛ ልታድሪ ነዋ እንዴ? አንተስ? እኔ እዚሁ ሆቴል ይዤ አድራለሁ። ለምን እንደዛ ከሚሆን አብረን ለምን ዶክተሩ ቤት አንሄድም? አይ አይሆንም። እንዴ ጋሼ፣ ይህንን ነገር ብሩኬ ማወቅ የለበትም። እሱ አወቀ ማለት ነገር ሁሉ ተበላሸ ማለት ነው። ምን አድርጎ ነው የሚያበላሸው? እንደውም ያግዛሃል እንጂ። ብሩኬን ታውቂዋለሽ፣ ሴት የሚባል ነገር አይወድም። እና ባይወድስ? ነገሩን ለፖሊስ ካላሳወቅን ነው የምለው። እንደውም ይሄ ጥሩ ነው። ብዙዬ ስንት ነገር ተነጋግረን እንደገና ወደ ኋላ እንመለስ? እሺ፣ እኔ እኮ ስለጨነቀኝ ነው። ለምን መጣች ሲለኝ ምን እለዋለሁ ብዬ ነው። ሰናይት እንዳባረረችሽ ትነግሪዋለሽ። ለምን ሲለኝስ? አላውቅም፣ ብቻ ውጭ ያለችኝ ወጣው በይው። ከዛ በኋላስ? አንተ በህይወት እንዳለ ሲያውቅ አያዝንብህም? ችግር የለውም፣ ሁሉንም ነገር ቀስ ብዬ አስረዳዋለሁ። ግን እኮ እሱ ማለት ወንድም ማለት ነው። ቆይ ለምን አትረጅኝም? ሳልረዳ ቀርቼ አይደለም። እና ምን ሆነሽ ነው ነገር የምትደጋግሚው? አንተም አደጋ ውስጥ እንዳትገባ ፈርቼ ነው። አትጨነቂ፣ እኔ ምንም አልሆነም። እንግዲህ ካልክ ይሁን። ልሸኝሽና እኔ ተመልሼ አልጋ ይዛለሁ። ያለፈውን ነገር አይተሻል? ወዴት? ወደዛ ነው። ድመት እኮ ናት የምትሆነው። የምን ድመት? የምን ድመት ይለኛል እንዴ? ተረጋጋ እባክህ። ድመት አይደለችም። እና ታዲያ ምንድን ነው?
እኔ እንጃ መንፈስ ነው መሰለኝ። አረ ወንዴ በፈጠረ ተረጋጋ። እንዴ ሰኒ አላየሽውም መሰለኝ። በጣም ፈጣን ነው፣ በዛ ላይ ግዙፍ። ወንዴ አይቼዋለሁ፣ ድመት ነው። ይህን ያህል ድመት ቤት ሀገር ነው ያለው? እኔ አላቅልህም። እንግዲህ የምታይ ከሆነ አርፈህ እኔን ተመልከት። አይ እኔ መረጋጋት አልችልም። በደንብ ማረጋጋት ምንድን ነው? አትመጭም? ምን ላደርግ? ምን ላደርግ ማለት እኔ ምን ላደርግ እየሄድኩ ነው። እኔ ምን አውቅልሃለሁ? ሰኒ ግን በቃ ተይ፣ በኋላ ይቆጭሽ። ወንዴ የምትቀመጥ ከሆነ ተቀመጥ፣ ካልፈለግ ራስህ ከይ። ጥሩ። እኔ ግን ፈሪ አይደለሁም። እሺ ብቻዬን ማየት እችላለሁ። አንቺ እውነትም ድመት ነው እንዴ? አላልኩም ነበር? ድመት ነው። ምን ያስቅሻል? ምን ያስቅሻል ትላለክ እንዴ? ለድመት እንደዚህ እየሆንክ እያየው ካልሳኩ በምን ልስቅ ነው? ሰኒ እርግጠኛ ነኝ የሆነ መንፈስማ እዚህ ቤት ውስጥ አለ። ደግሞ እንደገና ወንዴ? ምንም እንደገና የሚባል ነገር የለም። ወንዴ እስቲ ተረጋጋ። እርግጠኛ ነኝ ምንም ነገር የለም። እኔ ምንም ስሜት ይደሳል። ገብቻ እኔስ ብቻ የምንሰራ በሰላም ነው በዚህ ሰዓት? ይቅርታ ከመሸ መጣሁ አይደል? አይ እንደዛ ማለት ይሳም። ምን ነው ችግር አለ እንዴ? ዶክተር እንግዳ ትፈራለህ መሰል። ብዙ ነሽ አትቀልጂ። ቆይ ኃይሌ ምን ሆነ? ምን ይሆናል? እና ታዲያ አንቺ በዚህ ሰዓት ለምን መጣሽ? ዶክተርዬ እንግዳ እንደሱ ይባላል? አረ በፈጠርሽ፣ እኔ ጭንቀት እንደማልወድ ታውቂያለሽ። ምንም የተፈጠረ ነገር የለም። ታዲያ በዚህ ሰዓት ለምን መጣሽ? ሰናይት ከቤት አባረረችኝ። ምን? ለምን? እኔ ምን አውቃለሁ? አይ ዝም ብላማ አታባርሽ። እሱማ ልክ ነህ። ቆይ ምን አድርገሽ ነው አባረረች? ሳትደብቂ ንገሪ። ቀሚሷን ለብሼ። ምን? እንዴት እንደዛ ታደርጊያለሽ አንቺ? እኔ እኮ ቶሎ የማትመጣ መስሎኝ ስለነበረ ነው። ቆይ የት ልትሄጂ ነው የእሷን ቀሚስ የለበሽው? ኧረ የትም፣ እዛው ቤት ውስጥ ነበርኩኝ። ወይ ጣጣ! የኃይሌ ነገር ሳይፈታ ሌላ ደግሞ ጣጣ። ዶክተርዬ እየወቀስከኝ ነው እንዴ? እንደሱ ማለቴ ሳይሆን ሰናይትን እያወቅሻት እንዴት እንደዛ ታደርጊያለሽ? ወይ እኮ እኔስ ምኑን አውቄ ብለህ ምን እንዳቀበጠኝ። ለማንኛውም ሁሉም ነገር አልፏል። ነገ ወደ ስራሽ እንድትመለሽ ሂጅ አናገራታለሁ። አይ እኔ አልፈልግም ዶክተር። እንዴ ለምን? ጋሼን አክብሬ እንጂ ከዛ ቤት ለመውጣት ካሰብኩ ቆየሁኝ። እና ታዲያ ኃይሌ በሌለበት ሰዓት ለምን ትወጫለሽ? አይ ወደዛ ቤት መመለስ አልፈልግም። በቃ አትጨነቂ፣ ጠዋት በተረጋጋ መንፈስ እናወራለን። እሺ ዶክተር አመሰግናለሁ። እንደሱ እንኳን አይባልም። ይልቅ በኃይሌ ጉዳይ ምን አዲስ ነገር አለ? ምንም የለም፣ ሁሉም ነገር ዝም ብሏል። እሺ በቃ እራት ምናምን ስራልሽ? እኔ ምንም አልፈልግም። ስለ ደከመኝ ትንሽ ማረፍ ብቻ ነው የምፈልገው። እዚህ ድረስ መጥተሽ በባዶ? በእውነት ምንም ነገር አልፈልግም። በቃ መኝታ ክፍል አዘጋጅልሽ። እሺ
ምንም የሚያስፈራ ነገር የለም። እሺ እንደፈለግሽ መሆን ትችያለሽ። ቆይ ማን ቤት? ይሄ የኔ ቤት ነው። ምን ሆኖ ነው እንደዚህ ትልቅ የሆነ? ትልቅ አድርጌ ሰርቼው ነው። አሁን እሱን እርሺው። አዎ ግን በጣም ፈርቻለሁ። አይዞሽ ተረጋጊ። ምንም የሚያስፈራ ነገር የለም። በቃ ወይ እኔ ልሂድ። እንዴ ምን ሆነሻል? ወዴት ልትሄጂ ነው? በዛ ላይ ደግሞ መሽቷል። አላቅም ብቻ እኔ እዚህ መኖር አልፈልግም። ቆይ ለምን? እኔ ሴት አልወድም። ሴት ሳይ በጣም ታስፈራኛለች። ብዙዬን አይተሻት ነው? ብዙዬ እኮ ሰራተኛዬ ናት። ይሄ ተበያት። አልፈልግም። ምንድን ነው ጋሼ? እኔም አልገባኝም። ቆይ ማናት? እኔም አላውቃትም። ታዲያ ማታውቃትን ሰው ነው ቤት ይዘ የመጣው ጋሼ? መኪና ስር ገብታብኝ ልገጫት ስል እግዚአብሔር ነው ያተረፋት። ምን? እንዴት? አሁን እሱ አይደለም ያሳሰበኝ። እና ታዲያ አንቺን እኮ ስታይ ልትሄድ ነው ወይ? ካልሆነ እኔ ልጣ ካልክሽ አሁን ሄዳለች። ተረጋጊ። እኔ አልፈልግም። እኔ ያለው አይዞሽ። እሷ አትመጣም። አትመጣም። በቃ ገባች። እሺ አሁን ልብስ ላምጣልሽ እና ገላሽን ትታጠቢያለሽ። በምን? እንዴ በውሃ ነው። እኔ እኮ ውሃ አልወድም፣ ይሞቀኛል። ችግር የለውም፣ ቀዝቃዛ አለ። ቢሆንስ አያቃጥለኝም? ቀዝቃዛ ውሃ እኮ አይቃጥልም። እኔ አልፈልግም። ችግር የለውም፣ ስትታጠቢ ትወጂዋለሽ። የት ልትሄድ ነው? ከመኝታ ክፍል እኮ ነው የማመጣልሽ። እኔም አብረህ መሄድ እችላለሁ? እሺ ወይኔ ኤሊ ግን ቆይ ምን ሆኜ ነው ቀድሜ ማንነቷን ላውቅ ያልቻልኩት? ምንድነው? ምን ተፈጥሮ ነው? አይ ብርጭቆ ተሰብሮብኝ ነው። እና ይሰበራ። ተረጋጊ። አላውቅም። እኔ ካንተ ጋር አይደል እንደ የመጣሁት። ኃይሌ ራስን አደጋ ውስጥ እያስገባ ነው ማለት። እቺ ልጅ ለምንድን ነው ከዚህ ቤት የማታስወጣት? እንዴ ብርጭቆ ሰበረች ብዬ ነው እንዴ ከቤት የማስወጣት? ኃይሌ በዚህ አካሄዷ ይህን ቤት አንድ ቀን አቃጥላ ነው ጠብቃ። ብሩኬ ቆይ ግን ምን ሆነሃል? ክፉ ነገር የምታስበው? ይሄ ክፉ ማሰብ አይደለም። እና ከዚህ በላይ እንዴት ነው ክፉ ነገር ማሰብ የሚባለው? ይኸውልህ አንተ የቻልከው መጠን እያረክ ነው። እቺ ልጅ ደግሞ ከዚህ ቤት መውጣት አለባት። እሺ ከዚህ ቤት ወጣስ? ለአይምሮ ህሙማን ወስደን እንስጣታ። እንደሱማ አይሆንም። ለምን ኃይሌ? አሁን እኮ ለውጥ አላት አይደል እንዴ? ልብሷ ብቻ ነው እንጂ የተቀየረው። ከዚህ በፊት እዚህ ቤት ስትመጣ እንደነበረችው ነው ያለችው። ብሩኬ ለእሷ ክትትል ማድረግ ሰልችተው ከሆነ ንገረኝ። እኔ እንደሱ አላልኩም፣ ግን በዚህ አካሄድ በጣም አደጋ ውስጥ ነው የምታስገባ። እንደዛም አታደርግም። እንደዛ ታደርግም ብንል እንኳን ራሷን ብጎዳስ? ብትጎዳስ ማለቴ ራሷን በሆነ ነገር ብታጠፋስ? በስማ ምንድነው የምታስበው ብሩኬ? እኔ ነግሬሃለሁ፣ በኋላ የሆነ ነገር ሁና ጦስ እንዳትሆንብህ። ችግር የለውም፣ አንተ የቻልከውን ብቻ አድርግልኝ። ጥሩ በቃ ወደ ሳሎን እንሂድ። በቃ አንተ ሳሎን ጠብቀን፣ እኔ ትንሽ ላግዛት። ብዙ ነሽ የለችም እንዴ ላይ? አዎ የለችም። አንተ ሄድና ይመጣለሁ። እንደሱ ከሆነማ በቃ እኔ ላይ ይጠብቃችሁ። ቆየሽ እኮ። ቆየው እንዴ? ልወጣ ነው ካልሽኝ ስንት ሰዓት ሆነ? ሴት ልጅ ነኝ እኮ። መኳኳል መቀባባት የሚባል ነገር አለ። ኧረ እባክሽ ተዛለቅናታ። መኳኳልና መቀባባት አትወደውም? በወደውም ግን ሲበዛ ደስ አይለኝም። ወሬኛ። ይልቅ መኪናውን አስነሳ። ወዴት ነን? መጀመሪያ ጸጉር ቤት ልሂድና ከዛን የሆነ ቦታ ታደርሰኛለህ። ታዛዥ ነኝ እመቤቲቱ።